ይችላል እንዴት የተለያየ ነገር ቢሆን ይችላል ስታንት አቅራው ገጠመኝ እንግዲህ ሁልጊዜ አመት በዓል ሲመጣ ይሄ በተለይ ፋሲካ አመት በዓል በጣም ድብር ያደርገኛል ነው ሁልጊዜ ያው አርብ ወጣለሁ ቀዳሜን እሑድን አሳልፌ እንደዚህ ነው እንትን ምለው የፋሲካ ብዙ ጊዜ ወንደላጤውኝ እና 75 ላይ ነው እንደዚህ ትዝ ይለኛል ለዳግሚያ ተንሳይ በጣም ከብሔራዊ ቲያትር ሰዓት የሆኑትን ጓደኞች መረጥኩኝና አንዱ ሰለሞን ግዛውን ባለፈው ኢንተርቪው አድርጎ ለውጭነት አምራት አበበ ዘፋኝ ሌላ መሰለሽ ከበደ ራስ ቲያትር ሌላ ብቻ አሉ የሚባሉ አላል በጣም በሰባት ሰዓት መጣችሁ ምሳ እንብላልኩና ወደ 11 ምናምን የሚሆኑ ጓደኞችን ጠራ ምንድነው ሲራ ቀለበት ልታደርጉ ነው አይደለም ምን መሰላችሁ ለፋሲካ ዕለት በቃ ቤት ሁሉ ነገር ተዘጋጅቶ እንትን ማሳለፍ ፈለኩና ብቻዬን ብዬ ደስ ስላላለኝ ለዳግሚያ ተንሳይ ከጓደኞቼ ጋር ለምን አላሳልፍ ያን ጊዜ ደግሞ በየቤተሰቡ ስለሚያሳልፍ ብዬ ለዳግሚያ ተንሳይ አድርጌው ነው ምናምን አልኳቸው እሻሉ ሁሉም በቃ ተነስተው ያን ጊዜ ፕሮግራም አደረጉ ዳግሚያ ተንሳይ ሁሉ ይሆናል ብለት እኔ እቤት አንድ ጥሎ አለኝ አልጋ የሚያነጥፍ ምንም ቤት የሚጠብቅ ልጅ አለ እሱን አንድ ማስታወሻ ወረቀት ጻፍኩና ስማ ሁለት እቺን ወረቀት ለጥፈ ከአራት ሰዓት ጀምሮ እንዳትኖር አልኩት እኔ ናዝሬት ሄድኩኝ ሁለት እናት የተነስተው ምሳ የተጠሩት በሙሉ መጀመሪያ ታምራት አበበና ነዋሪ ያሻን የሚባሉ ተነስተው መጥተው ሰፍሬው እንድማማቾች የሚባሉ ቡና ቤት እዚያ ገብተው ምግብ እንዲበላላቸው አፕሬታቸው ላጣ አደረጉ አሁን ተነስተው ይመጡና ኢስራክ ቤት እንዴ ኢስራክ ቤት አይደለም ተሳሳተ ይቅርታ ብለው ጎረቤቴን እንዴ ኢስራክ ቤት አይደለም አዎ ነው እንዴ ቀጠሮ ነበረን ኢስራክ ቤት እንጃ ልጃቸው እዚህ አንድ ማስታወሻ ጽፎ እዚህ ያለ ሰው ሲመጣ አሳዩ ብሎናል ነው ቀና ብለው ሲያው እዚያ እኔ ቤት ምሳ ለመጋበዝ የመጣችሁ ጓደኞቼ በሙሉ እንኳን ደህና መጣችሁ እያልኩ ለእረፍት ወደ ናዝሬት ስለሄድኩ በመጣችሁበት አኳን ወደ የተግባራችሁ ተመለሱ ረሃብን ለማውደም ሁሉም ያምርት ጋባዣችሁ ሲራክ ታደሰ ይላል ሁሉም እየሳቁ ተነስተው ይሄዳሉ ሌሎች ሲመጡ እንዴ ምን ሆናችሁ አይኛ ስለቸኮል ነው ሂዱ በሙሉ አንዱ ለአንዱ እየነገረ በሙሉ መተሄዳሉ ሰኞ ዕለት መጣ አንዳንዶቹ ምን ይደረግ አዎ በእኛ በዶቹ ይቀለድ መጀመሪያ ሱ ቀልቤት ያቅና ነው የቶሎ በተሰጥ ስለም መቼ የት ያቅና ነው አንዳንዶቹ ምን አለ ሌላው ቢቀር ቆሎና ውሃ እንኳን ለዚያ አስቀምጦ ቢሄድ አይ ግብዣ ከፈለጋችሁ አረቄ ነው የምትፈልጉ ልግዛላችሁ ወይስ ምን ልግዛ ቀልዱን በጥሩ ቀልድ እንድትመልሱ ነው የምፈልገው አልኩኝ በዚሁ አሁን ይሄ በፋሲካ ተደርጎ በሐምሌ የራስ ቲያትሯ መሰለሽ ከበደ አንድ ቢሮ ቁጭ ብዬ አቶ ብሸት ወርቃለማው ለማስታወቂያ ለሬዲዮ ማስታወቂያ ስራ ስልክ ይደውልና 9 ሰዓት እንቃጠራለንና እዚያ ሰውራ መሰለሽ ከበደ አጠገብ የነበረች ልክ 7 ሰዓት ተኩል ላይ እንጂ ሙሉ ልብስና ምናምን አካባቢ መልበስ ወዳለሁ ለብሸንት ስን ሲራክ ኃይለኛ በረዶ ዝናብ ይጥላል ኃይለኛ በረዶ ሲራክን ያያችሁ እያለች ትመጣ ምንድነው ጋሹ ብሸት በላይኛው በር መኪና ቆሞ እየጠበቀ ነው እባክህ ቶሎ ወጣልኝና እንዴ በአሁኑ ሰዓት ነው ታዲያ በልብ በር ለምን አይመጣም እኔ አላቅም በላይኛው በር በጀርባ እኮ አይ አልኩ ኮቴን እንደዚህ ለብሼ በሩጫ ላይኛው በር ዝናብ እየቀጠቀጠኝ ሲሄድ የለም ተመልሼ እየደበደበኝ ስመጣ አንቺ የታለ ስላከሩከት ትንፈራፈራለች በሳ የታባክ ሰራሁልህ አለች ጨበጥኳት ነው ምን ያልኩ እሷ ቀልዱን በቀልድ መለሰች ሌላ ምን እና ይሄ ትዝ ይለኛል አንዱ ለመጨረሻ ላይ እስቲ ማስተላለፍ የምትፈልገው መልእክት ካለ ለተመልካቹ የኛ ሙያው ሆኖ የሚያድገው ተመልካች ሲኖር ትውልድ እያደገ ሲኖር ነውና በአሁኑ ጊዜ በእውነት እንደ ቀልድ የምናየውን በየቀኑ ሲሰበክ ስለሚውል ምንድነው እንጂ ሰው እየተሰላቸ እንደ ቀልድ የሚያየውን እና ትውልድ ተወለደ ሞተ ሳይሆን ትውልድ እየኖረ እንዲል ያንዳንዱ ትውልድ ራሱን ቢመክር ሁለተኛ ያንተን ፕሮግራም እኔ በጣም በአሁኑ ጊዜ እጅግ ሲበዛ ነው መረካበት ለምን የተረሱ እንዲታወሱ የተጎዱ እንዲረዱ ከምታደርገውም ሌላ ፕሮግራም እጅግ ተወዳጅና ተናፋቂ በመሆኑ በየሳምንቱ የሚደርስ ሰው ስለሚጠብቀው አለ በጓደኝነት በወንድምነት በጣም ኮራለሁ በርታ የበለጠ ለማሻሻል እግዚአብሔር ካንተ ጋር ይርዳህ እግዚአብሔር ይርዳህ ነው አመሰግናለሁ ሲራክ በጣም ነው የማመሰግነው